ስልኩን ቴሌግራም ቻናሌ ላይ አስቀምጬላችኋለሁ እየገባችሁ እየደወላችሁ ኢኦቲሲ ታክስ ፎርስ ብላችሁ ሰርች አድርጉ ወይም ፕሮፋይሌ ስር ሊንኩ አለ ፌስቡክ ላይ ደግሞ ከዚህ ቪዲዮ በላይ አስቀምጠላችኋለሁ በአርሲ ኦርቶዶክሳውያን ጉዳይ የቀጠፈውን ቅጥፈት አርሲ ላይ እየሞቱ ያሉት እንደዚህ ነው ብሎ የሰራውን ሙሉ መረጃውን ቪዲዮውን ፌስቡክ በጽሁፍ እንዲሁም ቴሌግራም ላይ እዚህም ቲክቶክ ላይ ደግሞ ከዚህ ቀጥሎ ሁለት ቪዲዮ ላይ ማየት ትችላላችሁ ቪዲዮ ሰርቻለሁ ምን እንደሆነ እዛ ያለው ስለዚህ እንደነዚህ አይነቶቹ ሆዳደሮች ባለፈው በአክሱም ጉዳይ የሰራውን አይታችኋል የጥጋቡ ብዛት ቪዲዮውን እንኳን አላነሳም ኦርቶዶክሳውያን ላይ የሞት ጥሪ የሚያስተላልፉ አስገዳዮቻችን እንደነዚህ አይነቶቹ ነውራቸው ክብራቸው ሆዳቸው አምላካቸው ለገንዘብ ያደሩ ሰዎች ናቸው ስለዚህ በአርሲ ኦርቶዶክሳውያን ጉዳይ እነሱ የተፈናቀለ ሰው ስልክ የሚጎረጉር ያስቆጠሩናል እኛ የሞተ ሬሳ ያስቆጠርናችሁ እንደዚህ አይነት ቀልድ የምትቀልዱ ሰዎች እኛ ቀልድ አይደለም ያዝነው ነፍሳችንን ሸጠን ነው ይሄንን ስራ እየሰራን ያለነው ምክንያቱም የመኖር ህልውናችንን ስለተነፈግን በኦርቶዶክሳዊነታችን መኖር ስላልቻለን ለኦርቶዶክሳውያን ድምጽ የሚሆኑ ልጆቻችን እንኳን እየታሰሩብን ስለሆነ በሞታችን ላይ ድራማ የምትሰሩ ሰዎች የናንተ ሆድ የሚሞላው በምትሰሩት ዜና ከሆነ እኛን እያስገደላችሁ ደግሞ አትበሉም ስላችሁ የምሬን ነው ቲክቶኩን አንፎሎ ብሎክ ሪፖርት ፌስቡኩንም እንደዚሁ እየደወላችሁ ደግሞ ጠይቁት ለምንድን ነው እንደሚያደርገው በየጊዜው ለምን ጠይቁ ቀጣ ያላችሁ ሌሎቻችሁ እመጣባቸዋለሁ ከእንግዲህ በኋላ ይሄ ቀልደን አለባብሰን እንተላለፈው ነገር የለም ሙስሊም ቢሰራ አይመለከተኝም ማህተብ አጥልቀህ ግን እኛን የምትሸጠን ከሆነ አንተ ላይ ነው ያለውት ማለት ነው